ሰላም እንዴት ናችሁ? የእንግሊዝ ፕሪሚየር ሊግ አሰልጣኞች ምን አሉ የሚለው ፕሮግራማችን ነው ጀምሯል። አዲስ ሆናችሁ ሰብስክራይብ እና ደውል ምልክቱን በመንካት ቤተሰብ ይሁኑ። ባለፉት ሁለት ጨዋታዎች ተሻሽለናል አርሰናል ተናገሩ። የሊቨርፑል ዋና አሰልጣኝ አርሰን ስሎት ቡድናቸው ባለፉት ሁለት ጨዋታዎች ትልቅ ማሻሻል ማሳየቱ ገልጸዋል። አሰልጣኙ ሲናገርም ባለፉት ሁለት ጨዋታዎች ግብ ሳይቆጠርብን ለወጣን በጣም ተቃርበን ነበረ ብለዋል። ከዚህ በፊት በነበሩት ሁለት ጨዋታዎች 7 ጎል አስተናግደን ነበረ፣ ስለዚህ ትልቅ መሻሻል መኖሩን ማሳያን ሲሉ አርሰን ስሎት ተናግረዋል። አሁን ሊጉ ሳይሆን ዋናው ዓላማችን ደረጃችን ወደ 4 ውስጥ መመለስ ነው አርሰን ስሎት ተናገሩ። ስለ ሰላም ያነሱት አሰልጣኝ ሁሉም ተጫዋቾች በቋሚነት ለመጀመር በአሰቤ ውስጥ አሉ፣ እሱም የተለየ ተጫዋች ነው ብለዋል። አሰልጣኝ አርሰን ስሎት በንግግራቸው ከኖር ብራይንድሊንግ በጨዋታ በቡድን ስብስብ ውስጥ እንደሚካተትም ገልጸዋል። አርቴታ ስለ ተጫዋች ጉዳት ምን አሉ? የመድፈኞቹ አሰልጣኝ ሚኬል አርቴታ ዲክላን ራይስ ለነገ አስቶን ቪላ ጨዋታ መድረሱን አናያለን ሲሉ ተናግረዋል። ሰዓት የልምምድ ጊዜ አለን ያሉት አርቴታ ዲክላን ራይስ ለጨዋታው ዝግጁ መሆኑን ከልምምድ በኋላ አናያለን ብለዋል። በሌላ በኩል ሙክስከሪያ የቁርጭምጭሚት ጉዳት እንዳጋጠመው የገለጹት አርቴታ ከጨዋታ በፊት እንደሚገመገሙት ገልጸዋል። በተጨማሪም ዋሊያ ወደ ሜዳ ለመመለስ አሁን የተወሰኑ ቀናት እንደሚያስፈልጉም አሰልጣኙ አስታውቀዋል። ዋሊያን ሳላቢያ እና ትራንስፈርድ ወደ ሜዳው መመለሳችን የቀናት ጉዳት ነው ሲሉ አሰልጣኝ ሚኬል አርቴታ ጨምረው ተናግረዋል። 2026 ዓለም ዋንጫ ምድብ ድልድል በዛሬው ዕለት በአሜሪካ ዋሽንግተን ዲሲ ኬኔዲ ሴንተር ከምሽቱ 2 ሰዓት ጀምሮ ይካሄዳል። በዓለም ዋንጫ 48ኛ ቡድኖች ሲሳተፉ በውድድሩ 96 ዓመታት ታሪክ በርካታ ድርድሩ በሶስቱ ሀገራት ሲዘጋጅ ተሳታፊዎች የያዘው ሆነዋል። በታሪክ ለመጀመሪያ ጊዜ ነው በዩኤፍ ስር ካሉ ሀገራት አንድ ሀገር የመጣ ብሔራዊ ቡድናቸው በአንድ መደብ አይገኝም። በዓለም ዋንጫ ምድብ ውስጥ ከፍ ካሉ ሁለት የአውሮፓ ሀገራት በአንድ ምድብ የሚገናኝ እድል ይኖራቸዋል። በአፈፍ ወራዊ ደረጃ ከ1 እስከ 4 ያሉት ሀገራት ምድቡን በአንደኝነት ካጠናቀቁ እስከ ግማሽ ፍጻሜ እርስ በርስ አይገናኙም። ዓለም ዋንጫ ምንም አይነት ግብ ያስቆጠረ ዳሎት አቻ በመወጣቸው ማበሳጨቱን ከመጫወታው በኋላ ተናግሯል። በጣም የሚያበሳጭ ነገር ነው ያለው የቀያዩ ሰይጣኖች አሰልጣኝ ሩበን አሞሪም በምሽቱ ጨዋታ በጣም ተናድጃለሁ ሲሉ ስሜታቸውን ገልጸዋል። ስለ ጨዋታዎችን ተጠየቁና አሞሪም በጣም ተናድጃለሁ፣ ተበሳጭቻለሁ፣ ጨዋታው ይሄ ነው የሚገለው ሲሉ ተደምጠዋል። አክለውም ሁሉም ጨዋታዎች አስፈላጊ ናቸው፣ የሚቀጥለውን ጨዋታ ማሸነፍ አለብን ሲሉ አሳስበዋል። ጨዋታው በእኛ ቁጥጥር ስር ነበረ፣ ነገር ግን ኳስ መያዝ አልቻልንም፣ 2 ነጥቦች አተናል ሩበን አሞሪም ተናግረዋል። ዩናይትድ ተጫዋች ጃሮድ ቦንም ዛሬ በቡድን ካርቻለው ሲሉ ከጨዋታው በኋላ ተናግረዋል። የሚገባንን ነጥብ አግኝተናል ያለው ተጫዋቹ ከሊቨርፑል ሸንፈት በኋላ ለሁሉም ማንንም እንዲሆንን ማሳየት ፈልገን ነበረ ብሏል። በቡድኑ ኦልድ ትራፎርድ ላይ በመጨረሻም ሰዓትነት ይዘን መውጣት ያለብን አቅም ያሳየን መሆኑን ተጫዋቹ ተናግረዋል። ዜና ወደ እናንተ ያደረስኩ የቆየሁትን ያሬድ ሻምበል ነኝ። አዲስ ለሆናችሁ ሰብስክራይብ እና ደውል ምልክቱን በመንካት ቤተሰብ ይሁኑ። አዳዲስ ነገሮች ለመመልከትም ላይክ ሼር በማድረግ ቤተሰብ ይሁኑ።